በዚህ ዘመን ደግሞ ምን ይባላል መሰላችሁ? እኔ ዛሬ አባታችን አባ ገሌ በዚህ ከተማ ፈውስ ስለሚሰጡ እንዳያመልጣችሁ ይባላል። አይጥጋብ ማምላክ በእኛ ያልተፈረደ በማን ይፈረዳል? በእውነቱ ማለት ነው። የፈውስ ቀን ይባላል። ደግሞ ፈውስ በቀን ሆነ እንዴ? ዛሬ የፈውስ ቀን ነው። ዛሬ የድነት ቀን ነው። አንዳንዶቹማ እንዳያመልጣቸው በስልክም ፈውስ እየሰጡ ነው። በስልክ አሜሪካ ሆነው ደውለው ሄሎ ሲባል አቃጠለኝ እየተባለላቸው ነው። እና አቡነ ገብረ መንፈስ ቅዱስ ግን ሲፈውሱ ታወቀብኝ ብለው ነበር የሚሸሹት። እና አቡነ ተክለ ሃይማኖት ፈውሰው መልአክ ነው ሰው ነው ይሄ ሰው ሲባል ኃጢአት የታወቀብኝ ነበር የሚሉ፣ ጸጋ የታወቀብኝ እንኳን አይሉም፣ ኃጢአት የታወቀብኝ ነበር የሚሉት። እንዲህ ብለው ወደ በረሃ ገቡ። ስሳ አናምር ተሰጣቸው። ከነዚህ ጋር ኑር እንግዲህ ያላቸው፣ እነዚህ ጋር ኑር። ከዚህ በኋላ ተመልከቱ፣ ለጸሎት ሲቆሙ አብረዋቸው ለጸሎት ይቆማሉ አራዊቱ። ሲቀመጡ ደግሞ አባቱ መንገድ ሂዶ እንደመጣለት ልጅ አቡነ ገብረ መንፈስ ቅዱስ ስር ለመቀመጥ አራዊቱ ይሻሙ ነበረ። አንበሳውን ይዳስሱታሉ። ወሴምኮ ውስተ ኩሉ ግብረ ደዊከ፣ ሰውን አለ ቅዱስ ዳዊት መዝሙር 8 ላይ ሰውን በእጅ ስራ ላይ ሁሉ ሹመኸዋል አለ። በእጅ ስራ ላይ ሁሉ ይሄው በአንበሳው ላይ ሹሟቸዋል፣ በዘንዶው ላይ ሹሟቸዋል። አንበሳውን እንዲያርገው ድስስ እናት የልጇን ፀጉር እንደምትዳስሰው ነምሩን ድስስ ያደርጉ ነበረ። ሁሉም በመዓዛቸው ጠግበው ይኖሩ ነበረ። አቡነ ገብረ መንፈስ ቅዱስ ትቢያቸው ለአንበሳ ምግብ በቅቶ ያድር ነበረ። የእግራቸው ትቢያ ለነምር ምግብ ሆኖ ያድር ነበረ። ከእንስሳት ከአራዊት ጋር እንዲህ እያሉ ኖሩ። የገቦታን ምድር በጸሎት ታድገው አጽድቀው በቃል ኪዳናቸው ብዙዎችን ከሲኦል አውጥተው ሲፈጽሙ 300 ዓመት ሞላቸው። 300 ዓመት ተጋድለው ሲጨርሱ በል እንግዲህ ወደ ኢትዮጵያ ሂድ በዚያ ኑር አለው።